አጤ በራየ ነው ይጥላ ግባ። እሺ አመሰግናለሁ። እንደምን አላችሁ? አሁን እኛ መስራቾች ነን፣ የትግል አባቶች ነን። የትግል አባቶች ስብስቦች እንጂ የትግል ጥገኝነት ጠይቀን የመጣን ታጋዮች እንዳልሆነ እዛችን ትናንት ያረጋገጥንበት ነው። ጎንደር ወደ ድርጅት ወይም ወደ እነሱ በሚሉት ተቋም እንደሚሉት አግባብ ስንሄድ ይሄ ድርጅት የተመሰረተው በጎንደር እና በጎንደር ብዙ ኃይል ስላለው ብዙ አርበኛና ብዙ የእውቀት ሊቅ ያለው በመሆኑ ታምኖበት ምክትል ሊቀመንበር ሲመረጥ የዛን መረጣችን ከሌላው በተሻለ የሰው ኃይል ስላለንና አቅሙ ስላለን ትግሉን ማራመድ እንደምንችል አምኖበት መሰለኝ በወቅቱ እንጂ እንደ ጎንደር ከፍ እንደምናረግ ታምኖበት የጎንደር ተጠሪዎች እንደሆኑ ታምኖበት ነው። ስለዚህ እነሱ የሚሉት እዙን የመሰረት ነው እኛው ነን፣ ተቋሙን የመሰረት ነው እኛው ማንም አይደለም። ስለዚህ እነሱ ልሽሩም መንገድ የለም። እንዲያውም እኛ በተኛን ቁጥር እነሱ እየተራመዱ በተኛንበት ትራስ ላይ ተጥቅቀው እንዳይሄዱ ስጋቱ አለኝ። ምንድነው መሆን ያለበት? መግለጫ መሰጠት አለበት አለቅ መግለጫ መሰጠት አለበት። እዙን የመረጥነው እኛ ነን፣ የእዝ መሪያችን ያስቀመጥን እኛ ራሳችንን እዛችንን ስናወርድ እኛ እንጂ ያን ተራ ግለሰብ ነው ለኛ ተቋምም አይደለም፣ ተራ ግለሰብ ነው። ወደ ጎንደር ያመጣ ነው እኛው ነን። ወደ ተቋምም ወደ ድርጅት እንዲቆም እኛው ነን። አሰራሩ ብልሹ አሰራር ስላለውና የወረደ በመሆኑ አስተሳሰቡ ይህን ሰው መከተል የለብንም። የአማራ ሕዝብ ወቅተን ነው ታሪካዊ ስህተት መስራት የለብንም ብለን ቆም ብለን አስበን የሰው ነው እንጂ የሰው ከው እንዳልሆነ በቅርቡ የወጡ ሚዲያዎች ማረጋገጫዎቻችን ናቸው። ስለዚህ ትናንት ለነበረው ታሪክ እንኳን ተጎኑ ነው ሲጠሩ የነበረ እነሱ እንጂ እኛም መስራት ያለብንም እንደ ጎንደር ትልቁን ስራ ሰርተን ጠላትን አሸብረን ዛሬ ሽንግልና እንዲለቅ ያደረገ ይሄ ህዝብ ነው። ያ ተቋም አይደለም። ያ ተቋምማ ከብልጽግና ጋር አንዱ ክንፍ ስለሆነ ተቋሙ ነኝ ብሎ ከሚያምረው ካገዛዙ ስርዓት ጋር በጋራ ሆኖ ሰርት ሲቀራ የነበረው አካል እንዴት ነው እኛ ሹሩሩ ነው ምንችል? በቃ አንድና አንድ መግለጫ መስጠት አለበት። ማንኛውም የዚህ አመራር የተባለ ሁሉም መግጠም አለበት። መግጠም ግን በሀሳብ በቃ መግጠም አለበት። ከፈለገ ይምጣ፣ ካልፈለገ ይሂድ። ትናንት 3 አድርገው ነበር፣ ዛሬ 2 እንሆናለን። አለቀ። ጎንደር ማንን እየተከተለ እንደሆነ ነገ የምናየው ነው። በእጃችን ነው ያለው። ስለዚህ መርጠፉ አግባብ የለውም። ኮሚቴ ይመረጥ፣ የዙን አመራር ኮሚቴ የሚያሟላ ኮሚቴዎችን እንምረጥ። ትናንት የነበሩ ልጆች አሉ አብረው እየሰሩ እየደከሙ ሁሉ እነሱ ይቀጥሉ። በጎደለው አሟልተን ግን የአማራ ፋኖ በጎንደርና የአማራ ፋኖ ጎንደር በአንድ ላይ ሆነን የማውቀው 2 እዞች ነበሩ። 2 እዞች ተደምረዋል። ግለሰቦች ነው ሄዱ እንጂ ተቋም ወይም ብርጌድ ወይም ክፍለ ጦር ይሄድ የለም። ግለሰቦች ነው ሄዱ። ግለሰቦች ነገ ይመጣሉ ወይ ቅርታ ጠይቀው ይመጣሉ ወይ ደግሞ ግራ ተጋብተን ነው ወንድሞቻችን ተዋይስማን ነው እንጨርስ ብለው ይመጣሉ። መጠራጠር የለብንም። ስለዚህ ምንድን ነው እኛ መፍተን አለብን። ስራ እየሰራን አይደለንም። በቃ አጣጣኝ ኮሚቴው ስራ ይሰጠው፣ ወደ ስራ ይግባ። ይሄን ነው ብለው አመሰግናለሁ። እኔ ልግባ አፍሪክ ግባ። እሺ አመሰግናለሁ። ጥሩ። አይ ብዙ ነገሮች ተብለዋል። እኔ መጨመር የምፈልገው ምንድነው አሁንም ቢሆን አንደኛው ሙሉ ስራ አስፈጻሚ የቀሩ ወንድሞቻችን ይዘን ወደ ጎንደር አንድነት መሄድ እንዳለብን ወይም የጎንደር አንድነትን በመጀመሪያ ማምጣት እንዳለብን ሙሉ ስራ አስፈጻሚ እንደተስማማ እና ሙሉ ስራ አስፈጻሚ ከተስማማ በኋላ ይሄ የድርጅቱ መሪ ነኝ የሚለው ሰውዬ ስለ አንድነቱ ቃና ፍላጎት እንደሌለው
ትግልን የመታገልም ሆነ የማታገል አቅም እንደሌለውና ለጎንደር አንድነት ቀናነት እንደሌለው በመረዳታችን የመሰረትነውን ድርጅት ጥለን ወደ ጎንደር አንድነት ተመልሰናል። ተመልሰን ይህ ድርጅትን ምን መሰረት መሆን መግለጫው ላይ መከታተል መቻል አለበት። እንደው ዝም ብሎ በመዞሪያ ምናምን ሳይሆን በቀጥታ በቃ መሆን ያለበት ነገር በቀጥታ እኔ እውነት ነው የምነግራችሁ። እስክንድር ይህን ትግል እየተበቀለው ነው ያለው። ከመጀመሪያው ጀምሮ እየተበቀለው ነው። በቃ እዚህ በኋላ ሽሩር አያስፈልግም። ቁርጠኝነት ያስፈልጋል። ቁርጠኝነት ያስፈልጋል። በቃ በግልጽ ይሄን በመሆኑ በሚል ነገር በቃ ግልጽና ግልጽ በሆነ ነገር መነገር መቻል አለበት።